ይታበይ እስኪ ጸጉረን አንዳንዴ ወደ ግራ ተቀደደ ሁሌ ወደ ቀኝ። ኧረ አባዬ ዛሬ እስካከደረ የፈተና ውጤት ተነገራችሁ? ያው ነግሬሃለሁ። ወሪታ እንዳይሆን አስነጥሳለሁ። እስኪ በል ንገሪ። ፊዚክስ 10 ነው ያመጣው እንጂ ነው እንጂ ኤነርጂ ከ10 10። ኧረ ከ50 የፈጣሪ ያለ ከ50 10። እንዴት በሳተ ነበር እንዴ ፈተናው? አይደለም በመለሰ ነው። ኧረ ይድፋህ። ያቶ ወጋለ ልጅ አይተኸዋል? ፊዚክስ እንደው ሃይተታው አፍሪካ ደንደ እኔ አንድ ያስፖርጅኩት 9 እኮ ነው ያመጣው። 9? ኧረ በልታው የለ እንዴ ወይ? እና ለምን ታዲያ አንዳንዴ ይሄድ ካታስጠናውም በል ለስኪ አስብ ያለው አልመቻችልኝ ቢሉ እኮ ታው እንጂ አክሰባል ወይ ጉድ ግም ለግም አለ ሰውየው። አዚ እውቀት የለህም እንጂ እኮ ሞራልህ ደስ ይለኛል። እሺ እንግሊዘኛስ? እንግሊዝ 14። ኧረ መድኃኒዓለም 14። ሁሉም ውጤት 10 ቤት ነው እንዴ? የከበዴ ስማራ እኮ ከአስራዎች እንደ አለኝ ባዮሎጂ 20 ነው ያመጣው። ጎሽ ይሻላል። በመቶ ማን አፈሪ አምላ ማነሽ አስካለሽ ብረምጣዱና ከቢሌ አባይ ምን ልታረጊኝ? ሆሮን ከረምኩት እንተንተየ እንዲሆነ ወደ 12ኛ ርከ አይዞ ገና እኔን ተለጥላለሁ። አሁን አንተ ነህ የብሬን ፈተና የምታልፈው። ለመሆኑ ደረጃህ ስንት ሆነ? 45ኛ። እግዚኦ ምን አለ ውጤቱን 45 ብታመጣ። ስንት ናቸው አጠቃላይ? አጠቃላይ 46 ነው። መስገድ ቢያንስ አንድ ተማሪ ይበልጣል። ኧረ እባክህ ነባሮ ነው አንተ ተተን። ኧረ